ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በውጭም በአገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በእያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን ስውርና ትውልድ አውዳሚ አጋንንታዊ ክፉ ተግባር ስለሆነው ስለመተት በክፍል 1 መተት ምንድነው፣ ነጭ መተትና ጥቁር መተት የሚባሉት የትኞቹ ናቸው፣ እነማን ይጠቀሟቸዋል የሚለውን እናያለን። የወለላይቱ እመቤት ልጆች በዚህ ተከታታይ ትምህርት ራሳችንን የምንፈትሽበት ያጋንንትንና የሰዎችን የክፋት ጥግ የምናይበት ብሎም የምንጠነቀቅበት ይሆናል። የዚህ ትምህርት ዋና ዓላማ ሰዎችን በጥርጣሬ እንዲያዩና በአጉል ፍረጃ ያለ ስምስም እንዲሰጣጡ ሳይሆን ያጋንንትን ክፋትና ተንኮል አውቀው ከችግራቸው እንዲወጡ ነው። ብዙዎቻችን ካጋንንት ባነሱ ሳይሆን በባሱ ስጋ ለበስ አጋንንት በሚመስሉ ሰዎች ብዙ ነገራችንን በአጋንንታዊ ክፋት በማበላሸት ይጎዱናል። እኛም ይህንን ሳናውቅ በስውር ተጎርተን ብዙ ነገራችንን ተነጥቀን ግን ለዚህ ሁሉ ችግር መፈጠር አጋንንትና ክፉ ሰዎች ሳይሆኑ እግዚአብሔር ይመስለናል። በዚህም በስጋዊም በመንፈሳዊ ሕይወት የተስፋ መቁረጥ ሸለቆ ውስጥ ወድቀን መውጣት ማቅቶን እንቸገራለን። ስለዚህ በዚህ ትምህርት የመተትን የውጊያ ስልትና ከሱም ፈተና የመውጫ ብልሃት የሰውንም የተንኮልና የምቀኝነት ጥግ እናይበታለን። የወለላይቱ እመቤት ልጆች መተት መንግስት ያላወቀው ሊያውቆም የማይችለው በሚያውቁትም ዘንድ ችላ የተባለው ነገር ግን ሰዎችን የሚያጠፉበት የህይወት ዕድላቸውን የሚያበላሹበትና የሚነጥቁበት ትዳርን ቤተሰብን የሚያፈርሱበት በሰው ልጅ ላይ ብዙ ጉዳትና ኪሳራ የሚያደርሱበት ስለሆነ